ዛሬ አዶናይ በቲክቶክ ስቶሪው ላይ እንዲህ ብሎ ጽፏል። በጣም ስለማከብራችሁና አሁን ያለሁበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ ይላል። ቀጥሎም እንዲህ አለ። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ገባኛን በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረትን መርጫለሁ። ሕይወት ነውና ያጋጥማል። አከብራችኋለሁ። ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል። አመሰግናለሁ ብሎ ጽሑፉን ይጨርሳል። ነገር ግን ብዙ አድናቂዎቻቸውና ወዳጆቻቸው በጣም ሐዘን ገብቷቸዋል። እነሱም ሐዘናቸውን እየገለጹ ይገኛሉ። እውነት ይሁን ውሸት እንግዲህ የምናየው ይሆናል። ግን የጻፈው ራሱ አዶናይ ነው።